ሰላም ሰላም እንዴት ናችሁ? እዚህ ጋር የምታዩት ጸጉር እንግዲህ አዲስ ኮፍያ አይደለም። ከዚህ በፊት ክላይንቴ የተጠቀመችው በጣም የተጠቀመችው ኮፍያ ዊግ ወደ እኔ ልካለኝ ድጋሜ ተኩሼላት ምናምን ነው። ከዚህ በፊት እንዳልኳችሁ እንግዲህ ጸጉር ቤት በአካባቢያችሁ የማታገኙ ከሆነ እናንተ ደግሞ ጸጉሩን ፔስትራ መስራት የማትችሉ ከሆነ ወደ እኔ ጋር መላክ ትችላላችሁ ባልኳችሁ መሰረት እንደዚህ ልካልኛለች። አብራ ቸኮሌት ልካልኛለች። ቴንክ ዩ ሄሉ ያመሰግናለሁኝ። እንደዚህ ስታዩት እንግዲህ እዩት። ቦዲ ዌቭ ነው ጸጉሩ 5x5 ክሎዥር ነው። ባንግ ነበረ በፊት የወሰደችው። በነገራችሁ ላይ ይሄንን ሰርቪስ ማረገው ከኔ ጋር ለወሰዳችሁት ኮፍያ ዊጎች ነው። እሺ እና እዚህ ጋር እንደምታዩት በሻምፖ በደንብ አድርጌ አጠብኩት ውሃው ንጹህ እስከሚሆን ድረስ ማለትም ነው። ከዛ በዚህ ኮንዲሽነር ዲፕ ኮንዲሽነር አረኩት ማለትም ነው። ትቼው ሌላ ስራ እየሰራው ነበረ። ከዛ መጣሁኝ እዚህ ጋር ቀስ እያልኩኝ አበጠርኩት። እዚህ ጋር በቪዲዮ ስፒድ ላይ ስላረኩት ይሄ ቶሎ ማበጥረው ነው የሚመስለው፣ ግን ቀስ እያልኩ ነው እንትን ያልኩት። ክሎዥሩን በተለይ በጥንቃቄ ነው መበጠር ያለበት። እሷ እንዳጋጣሚ ክሎዥሩን የፊት ለፊቱን ትንሽ የተቀደውባታል፣ አሳያችኋለሁኝ። ከዛ እንደዚህ እየከፈልኩ ቃስ እያልኩኝ በፎም እያረኩት ከዛ ሻሻ ስሬበት ካስኩስ ከተትኩት። እንደዚህ ደረቀ። የወላችሁ ዝጋ የተቀደደው ማለትም ነው። እንደዚህ አርጎ መላክ ስላልፈለግኩ እሱን ሰፋውላት። ከዛ ደግሞ ማበጠሪያውን ቀየርኩላት። ከዛ የፊት ለፊቱን ትንሽ የጸጉር ጨምሬ ባንጉን አስተካከልኩላት። ከዛ ወደ ፔስትራ ነው የምገባው ማለትም ነው። እዚህ ጋር እንደምታዩት እየከፈልኩኝ እዚህ ግማሽ ላይ ደርሷል። እዩት እንዴት እንደሚያምር ኦሬዲ። ከዛ እንደዚህ ፔስትራ ተሰራላት ማለትም ነው። አያችሁት? በቃ አዲስ መሰለ። ከዛ ትንሽ ስለሳሳ በጎን ትንሽ ጸጉር ቆረጥኩለትና እንደዚህ የሚያምር ባንግ አረኩት። እንዲህ የሚያምር ጸጉር ሆነ። እና የኮፍያ ዊግ የምትወስዱ ሰዎች ጸጉር ቤት መሄድ አለበት። እናንተ መስራት ብትችሉ ጥሩ ነው፣ ስሩት። ብዙ ነገር ነው ሴቭ የምታረጉት፣ ብርም ታይምም ሴቭ ታረጋላችሁ። ግን ማትችሉ ሰዎች ግን ግዴታ ወደ ጸጉር ቤት መላክ አለባችሁ፣ ወይም ደግሞ ለሰራው ሰው መላክ አለባችሁ። ለኔ ማለትም ነው የኔን ኮፍያ ዊጎች። አመሰግናለሁኝ። አይኖ ረጅም ቪዲዮ ነው፣ ግን አይ ሆፕ የእናንተንም ጸጉር ለማስተካከል ይጠቅማል ብዬ አስባለሁ።